ከፍተኛ ነጥብ በማምጣት የዛሬ 15 ቀን የምናገኛቸውን ተወዳዳሪዎች እየጠቀስን እንቀጥላለን። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ብሩክና አማኑኤል እኩል 10000 ነጥብ እንዲሁም ደግሞ የሹምነሽ 9995 ነጥብ ሰጥተዋታል። በዳኞች ቦነስ እንዲሁም ደግሞ የክብር ዳኛችን አጠቃላይ ድምር ውጤት 72724 በማምጣት የእናንተ የተመልካቾቻችን 10% ተደምሮበት ማለት ነው የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል የሆነው ናሆም ነጋሽ ነው። እንኳን ደስ ያለ። እንቀጥላለን። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ሶስቱም ዳኞች እኩል 9990 ነጥብ ነው የሰጡት። በእናንተ በውድ ተመልካቾቻችን የ8222 10% ድምጽ ቦነስ እና የክብር ዳኛችን አጠቃላይ ድምር ውጤት 71282 በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል ካሳሁን ዘውዱ ነው። እንኳን ደስ ያለ። የእናንተ የተመልካቾቻችን 10% ድምጽ 317 ነው። እንቀጥላለን። ብሩክ 9900 የሹምነሽ 10000 አማኑኤል 9990 ነጥብ ሰጥቷል። በአጠቃላይ ድምር ውጤት ሁሉንም አጠቃሎ 69622 በማምጣት ወደ ቀጣዩ ዙር ያለፈው ኢዮቤል ጸጋዬ ነው። የእናንተ ውድ ተመልካቾቻችን 10% 272 ነው። የሹምነሽና አማኑኤል በተመሳሳይ 9950 ብሩክ 9900 ነጥብ ሰጥቷል። በአጠቃላይ ድምር ውጤት 67925 በማምጣት ሌላኛው ዘና ቀብረር ፈታ ብሎ ያለፈው ሱራፌል ደረጀ ነው። የእናንተ ውድ ተመልካቾቻችን 10% 175 ነው። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9970 የሹምነሽ 9995 አማኑኤል 9985 ሰጥተዋል። በአጠቃላይ ድምር ውጤት በእናንተ በውድ ተመልካቾቻችን እንዲሁም ደግሞ የክብር ዳኛችንና የቦነስ ውጤት 67760 በማምጣት ያለፈው ናሆም ካሳዬ ነው። እንኳን ደስ ያለ። የእናንተ የውድ ተመልካቾቻችን 10% 81 ነው። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9980 የሹምነሽና አማኑኤል እኩል 9970 ድምጽ ነጥብ ሰጥተዋታል። በእናንተ በውድ ተመልካቾቻችን አጭር የጽሁፍ መልእክት 10% ተደምሮ ቦነስና የክብር ዳኛችን አጠቃላይ ውጤት ደግሞ 67754 በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል ብሩክ ሰለሞን ነው። እንኳን ደስ ያለ ብሩክ። የእናንተ የተመልካቾቻችን 10% ድምጽ ደግሞ 124 ነው። በዛሬው ውድድር በኤልኤም 4 እና በኤልኤም 5 የተወከሉት ስንታየው ሰፋኔና አብርሃም ማርልኝ መድረክ ላይ ቀርተዋል። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ብሩክ 9900 የሹምነሽ 9980 አማኑኤል 9980 በተመሳሳይ ሰጥተዋል። በአጠቃላይ ድምር ውጤት 66146 በማምጣት ዛሬ የሚለየን ተወዳዳሪ ማን ነው የሚለውን ደብዳቤውን ካነበብኩ በኋላ አሳውቃለሁ። ከአምስተኛ አሸናፊዎች አሸናፊ ውድድር ብትሰናበችም
ፋና ሚዲያ ኮርፖሬሽን ሁሌም ከጎን ነው፣ ከጎንሽ ነው። ከ10,000 ብር ጋር በሄድክበት ሁሉ መልካም ነገር ይግጠም፣ በሄድሽበት ሁሉ መልካም ነገር ይግጠምሽ። የዛሬው ተሰናባች ስንታየው ሰፋኔ ነች። እሺ የአብርሃምን ውጤት እናሳውቃለን። በሁለተኛው ዙር ዳኛ ማንኤልና ብሩክ እኩል 9940 ነጥብ ሰጥተውታል። የሹምነሽ 9960 ሰጥታዋለች። በአጠቃላይ ድምር ውጤት 66628 በማምጣት የዛሬ 15 ቀን እናገኘዋለን። እንኳን ደስ ያለህ አብርሽ። እናመሰግናለን።